እንድንሰማ በረከት እንድናገኝ እንድንጸልይ ስለፈቀደልን ስላመጣን ስለሰበሰበን ስሙ ዛሬም ዘወትርም የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ትምህርት እንማራለን። የምንማርበት ርዕስ የሚሆነው ዘተወክፈ ነቢይ በስመ ነቢይ አስመ ነቢይ ይነስእ ወዘተወክፈ ጻድቀ በስመ ጻድቅ አስመ ጻድቅ ይነስእ። ጻድቅን የተቀበለ የጻድቁን ዋጋ ያገኛል። በዚህ ኃይለ ቃል እንማራለን። ይህን ቃል መነሻ አድርጎ የሚያስተምረን እግዚአብሔር ነው። በመካከላችን ተገኝቶ እንዲያስተምረን መልካም ፈቃድ ይሆንልን። እንግዲህ ይህንን ኃይለ ቃል አንስተን ስንማማር እንዲሁ በከንቱ አይደለም። ዛሬ ዕለቱ ሰኔ 5 ቀን 2017 ዓመተ ምህረት ነው። በዚህ ዕለት ደግሞ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ይውላል። ስለዚህ በዚህ አማካኝነት ነው ያነሳ ነው ማለት ነው። ይህንን ኃይለ ቃል የተናገረው ራሱ ባለቤቱ መድኃኔ ዓለም ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ ይህንን ኃይለ ቃል ሲናገር ዝም ብሎ እንደ ተራ ቃል አድርጎት ያለፈ አይደለም። ሁላችን እንድንማርበት እንድንታነጽበት መልስ እንዲሆነን የተናገረው ኃይለ ቃል ነው። እንግዲህ እንደሚታወቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሌሎቹንም ሰዎች የሚሰሙትን በሙሉ ሰብስቦ ሲያስተምር በነበረበት ጊዜ የተናገረው ነው እና በተለይ ደቀ መዛሙርቱን እንዲህ ብሏቸዋል። እኔን የሚቀበል ሰው ካለ መጀመሪያ እናንተን መቀበል አለበት። ስለዚህ እናንተን የተቀበለ እኔን ይቀበላል። እኔን የተቀበለ ደግሞ የላከኝ አባቴን ይቀበላል። ስለዚህ እናንተን መቀበል ማለት እኔን መቀበል ማለት ነው። እኔን መቀበል ማለት ደግሞ አባቴን መቀበል ማለት ነው ብሎ በተዋረድ ተናግሯል። ያ ማለት ምን ማለት መሰላችሁ ክርስቲያኖች? ደቀ መዛሙርቱ በክርስቶስ ስላመኑበት ስለተከተሉት እሱን ስለመሰሉት ጻድቃን ስለሆኑ ደጋግ ስለሆኑ ዓለምን ዙረው ያስተማሩ ሰዎች ስለሆኑ በእግዚአብሔር ዘንድ የከበሩ ናቸው። ክብርና ሞገስ አላቸው፣ ጸጋ አላቸው። እግዚአብሔር አክብሯቸዋል፣ ወዷቸዋል። መልጃቸውን፣ ጸሎታቸውን፣ ትምህርታቸውን ተቀብሎላቸዋል። ስለተቀበለላቸው እናንተን የተቀበለ እኔን ይቀበላል፣ እኔን የተቀበለ ደግሞ ሰማያዊ አባቴን ይቀበላል ብሎ ተስፋ አድርጎ ነግሯቸዋል ማለት ነው። ከዚህም አያይዞ ይህን ብቻ አይደለም፣ ነቢይን በነቢይ ስም የተቀበለ እንኳን የነቢዩን ዋጋ ያገኛል ብሏል። ነቢያት በእግዚአብሔር ዘንድ የከበሩ ናቸው፣ ሞገስ አላቸው፣ ባለሟሎች ናቸው። እግዚአብሔር ይወዳቸዋል፣ ያከብራቸዋል። ስለዚህም የሚያደርገውን ሁሉ ለነቢያት ነግሯቸዋል። ነቢያት ደግሞ ይወርዳል ይወለዳል ብለው ተናግረዋል። ከዚያም አልፎ ጥቃቅኑ ሁሉ በዚህ ዘመን እንዲህ ይደረጋል፣ መቅሰፍት ይመጣል፣ ፀሐይ ይወጣል፣ ፀሐይ ይጨልማል፣ ጨረቃ ደም ትሆናለች እያሉ በተለያየ ጊዜ ተናግረዋል ነቢያት። ስለዚህ ክቡራን ናቸው፣ የተከበሩ ናቸው። በእግዚአብሔር ዘንድ ትልቅ ጸጋ አላቸው፣ ዋጋ አላቸው። ስለዚህ ማንኛውንም ሰው በነቢያት ስም ሰው ቢቀበል የነቢያትን ዋጋ ያገኛል ብሎ መድኃኒታችን ኢየሱስ ክርስቶስ ተናግሯል። ይህንን ካለ በኋላ ዝቅ ብሎ ደግሞ ጻድቁን በጻድቅ ስም
የተቀበለ ቢኖር የጻድቁን ዋጋ ያገኛል ብሎ መጨረሻውን ደመደመ። ይህ ማለት ምን ማለት መሰላችሁ ክርስቲያኖች? ስለ ገብረ መንፈስ ቅዱስ እንካ ይህንን ብላ ጠጣ ብሎ መስጠት ነው። እንዲሁም ምጽዋት ሊሆን ይችላል፣ ሌላውን ልብስም ሊሆን ይችላል። ይህንን የመሳሰለውን ሁሉ ለተራቡት፣ ለተጠሙት፣ ለተቸገሩት የሰጠነውን ሁሉ እግዚአብሔር ይቀበለዋል። በጻድቃን ስም ያደረግነውን ሁሉ እግዚአብሔር በጎ መስዋዕት አድርጎ ይቀበልልናል ክርስቲያኖች። ስለዚህ መድኃኒታችን ኢየሱስ ክርስቶስ እኛ እንዳንጠፋ ስለፈለገ በጻድቃን ስም፣ በነቢያት ስም፣ በሐዋርያት ስም፣ በመላእክት ስም ሰጠን መጽውተን እንድንጸድቅ አድርጓል ማለት ነው። አሁን እንግዲህ እንደኛ ኃጢአት፣ እንደኛ ክፋት፣ እንደኛ ተንኮልማ መዳን አንችልም እኮ። ችግራችን ብዙ ነው፣ ፈተናችን ብዙ ነው፣ ውጣ ውረዳችን ብዙ ነው። ስለዚህ በእነሱ ስም እንኳን ትንሽ ነገር ሰጠን እንዲያው ከእነሱ እንኳን ይካፈሉ ብሎ መድኃኒታችን ኢየሱስ ክርስቶስ በነቢያት ስም ነቢይን የተቀበለ ሰውን የተቀበለ ያ የነቢዩን ዋጋ ያገኛል አለ። እንዲሁም በጻድቅ ስም ጻድቁን የተቀበለ የጻድቁን ዋጋ ያገኛል አለ። የጻድቃን ዋጋ ቀላል አይደለም ክርስቲያኖች፣ በእግዚአብሔር ዘንድ የከበረ ነው። የከበረ መሆኑን ደግሞ ራሱ መድኃኒታችን ኢየሱስ ክርስቶስ ነው የነገረን። በማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ ስናነብ የምናገኘው ኃይለ ቃል አለ። መድኃኒታችን ኢየሱስ ክርስቶስ ያስተማረው እንዲህ ብሎ አስተምሮን ነበረ። አሚሃ የበርሁ ጻድቃን ምስለ ይትሄደ ብርሃነ ፀሐይ ዘወርሃን የሳን። ከሚያዝያ ወር ጨረቃ ፀሐይ ይልቅ በድምቀት 7 እጅ በልጠው ጻድቃን በአባታቸው መንግሥት ያበራሉ ብሎ ክብራቸውን ገልጦላቸዋል። ክብራቸው ምን ያህል ከባድ እንደሆነ፣ ምን ያህል ታላቅ እንደሆነ፣ ምን ያህል ብዙ እንደሆነ ለመግለጥ መድኃኒታችን ኢየሱስ ክርስቶስ ጻድቃን በላይ በመንግሥታቸው ሲያበሩ እንደሚኖሩ ገልጾልናል ማለት ነው። እግዚአብሔር በሰጣቸው መንግሥት፣ እግዚአብሔር በሰጣቸው ቦታ በክብራቸው ጸንተው እንደሚኖሩ መድኃኒታችን ኢየሱስ ክርስቶስ ነግሮናል። ስለዚህ እነሱ ይህን ያህል የከበሩ ከሆኑ የእነሱን ክብር ደግሞ እኛ እንወርሳለን ማለት ነው። እነሱን ስናከብር፣ በእነሱ ስም ስንሰጥ፣ ስንመጸውት፣ እነሱን አማላጅ አድርገን ወደ እግዚአብሔር ስናቀርባቸው፣ እነሱን አማላጅ አድርገን ወደ እግዚአብሔር ራሳችን ስንቀርብ ጸሎታቸውን፣ ልመናቸውን፣ ቃል ኪዳናቸውን እግዚአብሔር ተቀብሎ ያንን ምክንያት አድርጎ ለእኛ ለልጆቹ የእነሱን ዋጋ ለእኛ ይሰጠናል። ይህ ቀላል ቃል ኪዳን አይደለም ክርስቲያኖች። ቀላል ቃል ኪዳን ስላልሆነ ዛሬ አባቶቻችን በጻድቃን በሰማዕታት ስም ይሰጣሉ፣ ይመጸውታሉ፣ በእነሱ ስም ይጸልያሉ፣ በእነሱ ስም አጋንንትን ያወጣሉ፣ በእነሱ ስም ለምጻሞችን ያነጻሉ፣ ሕሙማንን ይፈውሳሉ። አዎ፣ ምክንያቱም እግዚአብሔር ያከበራቸው ስለሆኑ ነው። እግዚአብሔር ያከበረውን ማንም አያዋረደውም። እግዚአብሔር ያከበረው ስለሆነ ለጊዜው ዓለም ስላልተቀበለችው የከበረ ላይመስለን ይችላል። ዓለም ስለገፋችው ስላዋረደችው የከበረ ላይመስለን ይችላል። ያ ደግሞ ራሱ ጻድቁን ፈልጎት ነው። በዓለም ላይ ክብር አያስፈልገኝም፣ በዓለም ላይ ጥጋብ አያስፈልገኝም፣ በዓለም ላይ ቤት ንብረት ሀብት አያስፈልገኝም፣ በዓለም ላይ ጤነኛ ሁኜ ብኖር አያስፈልገኝም ብሎ አንዳንዱ በበሽታ፣ አንዳንዱ በፍርኩታ፣ አንዳንዱ በገዳም፣ አንዳንዱ ደግሞ ጫካ ለጫካ የሚዞር ጻድቅ አለ። በዚያ እግዚአብሔር ምክንያት አድርጎ ዋጋቸውን ይሰጣቸዋል።
ስለዚህ ከነሱ በረከት ልንሳተፍ ነው። መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ኪዳን የሰጠን ማለት ነው። አዎ እንግዲህ ከላይ ስንመለከት መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ቁጥር 5 ላይ ስንመለከት በእኔ ስም ብሏል። ሕፃኑን አንድ ትንሽ ሕፃን በእኔ ስም የተቀበለ ቢኖር እኔን ይቀበላል አለ። በእኔ ስም አንድ ሕፃን ቢያበላ ቢያጠጣ ማለት ነው። ቢያበላ ቢያጠጣ ቢመጸውት እኔን ይቀበላል አለ። እንግዲህ መጀመሪያ እንደዚህ ነው ያሉ። ስለዚህ መናፍቃን ይህንን ይዘው ተነስተው ነው በክርስቶስ ብቻ በኢየሱስ ብቻ እሱ ብቻ እሱ ነው እንጂ ከሱ ውጭ አይሰራም የሚሉ ማለት ነው። ይህንን ካለ በኋላ መድኃኒታችን ኢየሱስ ክርስቶስ አይ በእኔ ብቻ አይደለም መቀበል ያለባችሁ፣ በእኔም መቀበል ትችላላችሁ፣ ደግሞ በጻድቃን በሰማዕታትም መቀበል አለባችሁ አለና ይህንን ተናገረ ማለት ነው። በጻድቅም ስም መቀበል ትችላላችሁ አለ። ይህ ቀላል ቃል ኪዳን አይደለም። እግዚአብሔር የተናገረው ነው። ሌላ ሰው ተናገረው ብንል ልንጠራጠር እንችላለን። ጴጥሮስ ተናገረው ብንል፣ ጳውሎስ ተናገረው ብንል፣ እንዲሁም ዮሐንስ ተናገረው ብንል፣ ያዕቆብ፣ ቶማስ፣ ሌሎችም ተናገሩት ብንል ይሄ ትክክል አይደለም ልንል እንችላለን። ይህንን ግን ራሱ ባለቤቱ ነው የተናገረው። ከዚያም አልፎ ግን እነዚህ ቅዱሳን የተናገሩትም ሐዋርያት የተናገሩትም የጻፉትም በእኛ ዘንድ ተቀባይነት አለው። መናፍቃንም ይቀበሉታል። ቢቀበሉትም እንደ ራሳቸው ትርጉም አጣመው ይተረጉሙታል እንጂ ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ጻድቃንን ለእኛ ዋስ፣ ጠበቃ፣ ጋሻ አድርጎ ነው የሰጠን። መሸሻ አድርጎ ነው የሰጠን። አምባ አድርጎ ነው የሰጠን። ከዲያብሎስ ፈተና ከሰይጣን ፈተና እንድንድን እግዚአብሔር እንዲህ አድርጎ እነሱን ሰጥቶናል ማለት ነው። ስለዚህ እኛ የሚገባንን በቅዱሳን ስም፣ በጻድቃን ስም፣ በመላእክት ስም፣ በሰማዕታት ስም ልናደርግ ይገባናል ነው። ምጽዋት ከክርስትና መንገዶች አንዱ ስለሆነ መስጠት ከክርስትና መንገዶች አንዱ ነው። የክርስትና መንገዶች ብዙ ናቸው። ወደ እግዚአብሔር ማስገቢያዎች ብዙ ናቸው። ሰው ገንዘብ ካለው ሰጥቶ መጽቶ ይጸድቃል፣ ከሌለው ደግሞ ጸልዮ ይሰግዳል፣ ይድናል ማለት ነው። መጸለይ እንኳን ቢያቅተው ጸልዩልኝ ብሎ መዳን ይችላል። ጸልዩልኝ ብሎ ማለት ነው። ለዚያ ነው ያ ማለት ጸልዩልኝ ብሎ እሱ ኃጢአት ይስራ ማለት አይደለም። መጸለይ ማይችል ከሆነ ለምሳሌ አንደበት የሌለው ሊሆን ይችላል፣ ጊዜ የሌለው ሊሆን ይችላል፣ በመናፍቃን እጅ የወደቀ ሊሆን ይችላል፣ በአላውያን በአጋንንት እጅ የተያዘ ሰው ሊሆን ይችላል። እነዚህ ሰዎች በጻድቃን በሰማዕታት ስም ይድናሉ ማለት ነው። ስለዚህ ይህንን አብነት አድርገን በዚህ ምክንያት እንደምንድን አምላካችን መድኃኒታችን ኢየሱስ ክርስቶስ አስረግጦ ነው የነገረን። ትድናላችሁ እነሱን ተቀበሉ አለ። ግን በእኔ ያመኑ መሆናችሁን አረጋግጣችሁ ነው ብሎ ደግሞ ተናግሯል ማለት ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ስንመለከት እግዚኦ እግዚኦ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም የሚድንም አይደለም ብሏል። አሁን ስናያቸው ጻድቃን የሚመስሉን ሰዎች አሉ። ነገር ግን ውስጣቸው ወንበዴ የሆነ ውስጣቸው ተኩላ የሆነ ሰዎች አሉ ማለት ነው። እነሱን ደግሞ ማጥራት ያስፈልጋል። ቤተ ክርስቲያን አጥርታ የሰጠችን ቅዱሳን አሉ። እገሌ ቅዱስ ነው፣ እገሌ ግን ቅዱስ አይደለም ብላ ማለት ነው። በስንክሳርም በመጽሐፍ ቅዱስም የተጻፉልን አባቶች አሉ ቅዱሳን ተብሎ ማለት ነው። የታየ ሁሉ ቅዱስ አይደለም፣ የሚመጣው ሁሉ ቅዱስ አይደለም፣ አማላጅም አይደለም። ከእግዚአብሔር ጋር በትክክለኛው መንገድ የሚሄደው ነው እሱ ቅዱስ የሚባለው ወይም ጻድቅ የሚባለው ከእግዚአብሔር ጋር ያገናኛል የሚባለው እግዚአብሔርን የሚያውቅ መጽሐፍ ቅዱስን
የተማረ የሚያስረዳ መጸለይ የሚችል በትክክለኛው መንገድ እግዚአብሔርን የሚከተል ከሆነ ያ እግዚአብሔርን ያገናኘናል ማለት ነው። እግዚአብሔርን ከኛ ጋር ያገናኘናል፣ ያነጋግረናል፣ መፍትሄ ያመጣልናል ማለት ነው። አዎ። ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር መንገዱ ብዙ ስለሆነ በጻድቃን ስም በራሳችንም ጸሎት እንዲሁም ደግሞ በልዩ ልዩ መንገዶች እንድንድን አድርጎ ይህንን ሰጥቶናል ማለት ነው። ይህንን ደግሞ አምነን ተቀብለን ካደረግነው ይደረግልናል። እግዚአብሔር የተናገረው ነገር ሁሉ እውነት ስለሆነ ሐሰት የለበትም። እግዚአብሔር በቃሉ ሐሰት፣ በሰውነቱ ጥፋት የለበትም። እግዚአብሔር ሰውም አምላክም ነው። መድኃኒታችን ኢየሱስ ክርስቶስ ሰውም አምላክም ነው። በሰውነቱ ጥፋት፣ ክፋት የለበትም። በአምላክነቱ ደግሞ ሐሰት የለበትም። የተናገረው እውነት ነው ማለት አንድም ነገር ሐሰት አይነገርም። እያንዳንዷን ነገር ያው ቁም ነገር እንድትሆን አድርጎ ነው የሚናገረው ማለት ነው። ወደፊት ደግሞ እንድንቀጥልበት እኛ እንድንማርበት እስከ ዕለተ ምጽአት ድረስ እንድንቀጥልበት አድርጎ ነው መድኃኒታችን ኢየሱስ ክርስቶስ የሚናገረው እና እንደሚታወቀው ዛሬ ታላቁ አባታችን የኢትዮጵያ ጻድቅ ያልሆኑ ማለት የኢትዮጵያ ተወላጅ ያልሆኑ ለማለት ነው እንጂ ጊዜያቸውን እድሜያቸውን በተለይ በጣም ከ70% በላይ የሚሆነውን እድሜያቸውን ኢትዮጵያ ውስጥ ያሳለፉ ጻድቅ አባታችን ናቸው። አቡነ ገብረ መንፈስ ቅዱስ። አቡነ ገብረ መንፈስ ቅዱስ ትውልዳቸው ንሂሳ ነው፣ ግብፅ ውስጥ ማለት ነው። ነገር ግን ኢትዮጵያ የምትባለው ሀገር ጥሩ ሀገር ናት፣ የሃይማኖት ሀገር ናት፣ እግዚአብሔርን የምታምን ሀገር ናት፣ ከእግዚአብሔር ጋር የተቆራኘች ሀገር ናት። ስለዚህ እሱ ሀገር ሂጄ ብጸልይ በረከት አገኛለሁ፣ ያልተማሩ ካሉ አስተምራለሁ ብለው ከቤተሰቦቻቸው ተነጥለው መጥተው እዚህ የኖሩ አባት ናቸው። ኢትዮጵያ ማለት ነው። እድሜያቸው በጣም የሚገርም ነው። በአዲስ ኪዳን የእሳቸውን ያህል እድሜ የኖረ የለም። የአቡነ ገብረ መንፈስ ቅዱስን ማለት ነው 562 ዘመን ነው የኖሩ። ይህን ያህል ዘመን ሲኖሩ እህል ውሃ አልበሉም፣ አልጠጡም ይላል፣ አልቀመሱም። እንኳን እህል ውሃ ይቅርና የእናታቸውን ጡት እንኳን አልጠቡም ተብሎ ተነግሮላቸዋል፣ ተተርኮላቸዋል። ምን በሉ ምን ጠጡ ካላቸው በረድኤተ እግዚአብሔር የሚሰጣቸውን እግዚአብሔር የሚመግባቸውን ሰው ብሎ ማይበላ ማይጠጣ የለም ይታወቃል። ግን እግዚአብሔር ደግሞ በወደዳቸው ያዘጋጃል፣ የሚሰጣቸው ምግብ አለ ማለት ነው። በማቴዎስ ወንጌል ምዕራፍ 4 ቁጥር 2 ጀምረን ስንመለከት ይህንን ቃል መድኃኒታችን ኢየሱስ ክርስቶስ ራሱ ተናግሯል። ሰው የሚድነው በምግብ ብቻ አይደለም የእግዚአብሔርን ቃል ጭምር ነው እንጂ ብሎ ተናግሯል። ሰው በምግብ ብቻ የሚድን ቢሆን እኮ እስካሁን ሁላችን እንድን ነበር። ነገር ግን እንዲያውም ስንበላ እየወፈር እንበላሻለን ወይም በሽታ እናመጣለን ማለት ነው። ካጣንም ደግሞ እንከሳለን። በተመሳሳይ ምግብ ካገኘን እንዳገኘን ከበላን ያን ጊዜ በሽተኞች ነው የምንሆነው። መጥነን ስንበላ መጥነን የእግዚአብሔርን ቃል ደግሞ ስንሰማ ያን ጊዜ ሕይወት ይኖረናል። የእግዚአብሔር ቃል ነው በነገራችን ላይ የሚያኖረን የእግዚአብሔር ቃል ነው እንጂ የእግዚአብሔር ቃል ባይኖርበት እግዚአብሔር ረድኤት ባይኖርበት እህሉ ሁሉ አይበረከትም ነበር። ዛሬ ስታዩት ነገሩ ሁሉ ውድ ነው። አስቤዛው ውድ ነው፣ ጤፉ ውድ ነው፣ ሌላው ነገር ሁሉ ውድ ነው። ነገር ግን ሰው ጠግቦ ነው የሚያድረው። እንዲያውም ያተርፋል። ያተረፈ ሲደፋ ነው የሚያድረው ማለት ነው እንጂ እንደ ኑሮ ውድነቱ ቢሆን መኖር አንችልም ነበር። እግዚአብሔር ግን ትንሹን ያበረክተዋል። አንድ እናት ምን አሉ፣ እንዲሁ ድሮ በጣም ርካሽ በነበረ ሰዓት እህሉም ራሱ አይበረክትም ነበረ። አሁን ግን በጣም በየቀኑ ስንበላው እየዋለ እያደር አይቀንስም፣ እንደገና ይጨምራል።
እና ያ ማለት ምን ማለት ነው? እግዚአብሔር ትንሹን እያበረከተልን ነው። ክርስቲያኖች ያው ብዙ ጊዜ እኛ እንደምታውቁት አሁንም ነው የምንበላ። ያውም እንደ ገጠር ሰው ቆጥበን አንበላ። የገጠር ሰው ቆጥቦም ሳይሆን እንዲያው ምግብ አንድ ጊዜ ጠዋት ደህና አድርጎ ይበላል። ከዛ በኋላ ምሽት ነው የሚበላው። ትዝም አይለው። ከዛ በኋላ ለመብላትም ጊዜም የለው፣ ስራ ሲያጣድፈው ነው የሚውለው። እኛ ግን አሁንም ተነስተን ስንበላ ነው የምንውለው። ነገር ግን እንዲያም ሆኖ አያልቅም ማለት ነው እና የእግዚአብሔር ቤተሰቦች፣ ስለዚህ የእግዚአብሔር ቃል ነው ሊያኖረን የሚችለው እንጂ የኛ ምግብ አይደለም። ለዛ ነው አባታችን አቡነ ገብረ መንፈስ ቅዱስ 562 ዓመት ሲኖሩ አንድ ቀንም ቁራሽ ራበኝ ጠማኝ አብሉኝ አጠጡኝ ብለው ልመና አልሄዱም። ጸሎት ላይ ነበሩ፣ ትምህርት ላይ ነበሩ። ቃለ እግዚአብሔርን በማብላላት የሚኖሩ ሰው ነው የነበሩ። ከዚህ የተነሳ እግዚአብሔር አክብሯቸዋል። ጻድቅነታቸውን መስክሮላቸዋል ማለት ነው። እንዲያውም ሲቀበሩ መቃብራቸው ውስጥ ስጋቸው አጽማቸው አልተገኘም። አጽማቸውን አንስቶ መድኃኒታችን ኢየሱስ ክርስቶስ ለተቀበረበት መቃብር ላይ ወስዶ አስቀምጦታል። መልአክ ተብሎ በወንጌላቸው ተጽፏል። የለም መቃብራቸው ላይ ቢታይ የለም። የጻድቅ ሰው እንኳን ነፍሱ ይቅርና አጽሙ እንኳን ይጠበቃል። ክርስቲያኖች ይጠበቃል። እግዚአብሔር ይጠብቀዋል። አጽማቸው እንኳን የሰውን ሕይወት ደግሞ ይጠብቃል። የሚገርማቸው ምክንያቱም በረከት ነው። ከሞት በኋላ ራሱ በረከታቸው አይቋረጥም። እስከ ዕለተ ምጽአት ድረስ ሲቀጥል ይኖራል ማለት ነው። ለዚህ እግዚአብሔር ቤተሰቦች የእነዚህ ቅዱሳን አባቶቻችን ሕይወት በጣም ታላቅ ነው። በረከታቸው እንዳያልፈን ስለነሱ መጸለይ ይኖርብናል። በእነሱ ስም ማለት ነው። በእነሱ ስም ወደ እግዚአብሔር መጸለይ ይኖርብናል። አቡነ ገብረ መንፈስ ቅዱስ ከእግዚአብሔር ዘንድ አማልደን ምሕረት አሰጠን ለምኑልን ብለን ልንጠይቅ ይገባል ማለት ነው። ሌሎችንም ቅዱሳን እንደዚሁ። የቅዱሳን ክብር በጣም ብዙ ነው። እኛ እንደምናውቀውም አይደለም፣ እግዚአብሔር እንደሚያውቀው ብቻ ነው። እና መናፍቃን ይነሱና ሲያጠለጥሏቸው ይውላሉ። አፋቸውን ሲከፍቱባቸው ይውላሉ። እነሱ እኮ እንዲህ ናቸው እንዲህ አይደሉ ምናምን እያሉ ሲናገሩ ይውላሉ። እነዚህ ማህበራዊ ሚዲያ ላይ የሚውሉ በተለያየ ሶሻል ሚዲያ ላይ የሚውሉ ሰዎች እና እነሱ ሲሳደቡ የሚውሉት ከምዕራባውያን ተልእኮ ስለተሰጣቸው ነው። የነቀዘ የስንዴ ዳቦ ስለሚሰጣቸው ያንን አብነት አድርገው እንዳይቋረጥባቸው ሌት ከቀን ሲሳደቡ ይውላሉ። ይህም ደግሞ እንደሚሳደቡ አስቀድሞ ተናግሮ እግዚአብሔር በቅዱሳን አስቀድሞ ተናግሯል ማለት ነው። በራእይ ወይም ዮሐንስ በጻፈው ራእይ ምዕራፍ 12 ቁጥር 1 ጀምረን ስንመለከት ይሄ ሰይጣን ዘንዶ ይላል በቅዱሳንና በሴቲቱ ላይ አፉን ከፈተ ይላል። እንዲያውም ተሳደበ ነው፣ ይሳደባል እና የማይቀር ስለሆነ ትንቢት ስለተነገረባቸው ያ ሰይጣን አድሮባቸው ቅዱሳንን እንዲሳደቡ ልባቸውን አደነደነባቸው። ከዚህ በኋላ የእሱን የሰይጣንን ተልእኮ ለማስፈጸም የማያደርጉት ነገር የለም ማለት ነው። እና የእግዚአብሔር ቤተሰቦች ጻድቃን በእግዚአብሔር ዘንድ የከበሩ ናቸው። እንኳን ጻድቃን ይቅሩና ክርስቶስን የተቀበልን እኛ በክርስቶስ ስም ያመን በክርስቶስ ስም የተጠመቅን እኛ ክቡራን የተከበርን ጻድቃን እንባላለን። ምክንያቱም ቅዱስ ጳውሎስ ብዙ ቦታ ላይ ጻድቃንን ሰላም በሉልን፣ ጻድቃንን አክብሩልን፣ ጻድቃንን ሰላም በሉልን እያለ ጽፏል። ጻድቃን ይላቸው የነበሩ ደግሞ በዚያ ዘመን ክርስቲያኖች ናቸው። እግዚአብሔርን ይከተሉ የነበሩት ክርስቲያኖች ናቸው። አምነው የተጠመቁት ክርስቲያኖች ናቸው።
ተየማክሙ ቤተ ክርስቲያን በማርቆስ ወልደ አለ ቅዱስ ጴጥሮስ ማለት ነው። ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ላይ ምዕራፍ 1 ጀምሮ ነው። ምዕራፍ 1 ጀምሮ ቁጥር 3 ላይ እኔና ማርቆስ ልጅ እንዲሁም ደግሞ ቤተ ክርስቲያን ማለት ያመኑት ክርስቲያኖች ለማለት ነው። ያመኑት ክርስቲያኖች ሰላምታ ያቀርቡላችኋል ተብሏል። እንኳን ጻድቃን ይቅርና ቤተ ክርስቲያን ተብሏል የሰው ልጅ ክርስቶስን ከተቀበለ በኋላ። ስለዚህ ማንኛውም ሰው ክርስቶስን ያመነው ሁሉ የክርስቶስ ማደሪያ ነው። የክርስቶስ ቤተ መቅደስ ይባላል። የክርስቶስ ቤተ መቅደስ ስለሆነ ቤተ ክርስቲያን ይባላል። ቤተ ክርስቲያን ማለት ደግሞ የክርስቲያኖች ቤት ማለት ነው። የክርስቲያኖች ማደሪያ ማለት ነው። የክርስቲያኖች መወያያ ማለት ነው። የክርስቲያኖች የአምልኮት መፈጸሚያ ማለት ነው። የክርስቲያኖች ሕይወት ቤተ ክርስቲያን ናት። ስለዚህ የእግዚአብሔር ቤተሰቦች እያንዳንዱ ሰው ክርስቲያንን ተብሏል። እንኳን ጻድቅ ነው ማለት ነው። ጻድቃን በእግዚአብሔር ዘንድ የከበሩ ናቸው። ስለዚህ በጻድቃን ስም እኛ ልንጠቀምባቸው ይገባል። ብሎ ጻድቃን እንዲህ አይደሉም እያሉ መናፍቃን የሚሰጡንን የሚያስተምሩንን እነሱ ሲናገሩ የምንሰማውን ሰምተን ልባችን ሊሸበር አይገባም። ልንጠራጠር አይገባም። ወደኋላ ልንል አይገባም። ይልቁንስ ከነሱ ሕይወት ተምረን እግዚአብሔርን ልናገለግለው ይገባል። ብዙዎቻችን እኮ ከእግዚአብሔር መንገድ የራቅንን በነገራችን ላይ እንኳን ጻድቃንን ልንሳደብ ይቅርና እንኳን ጻድቃን ልንነቅፍ ይቅርና ራሳችንንም እንኳን ማስተዳደር ያቃተን ሰዎች ነን። ራሳችንን ማስተዳደር አንችልም። ብዙዎቻችን ስለ ራሳችን የቆምን አይደለንም። ስለዚህ ሰው ከጻድቃን ራስ ላይ መውረድ አለበት። መጀመሪያ ራሱን መገምገም አለበት። መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 1 ጀምረን ስንመለከት አንተ ግብዝ የሌላውን በዓይኑ ውስጥ ያለውን ጉድፍ ለምን ትመለከታለህ? መጀመሪያ በራስህ ጉድፍ ውስጥ ያለውን አውጣ፣ ከዚህ በኋላ አለ በጓደኛህና በወንድምህ ላይ ያለውን ጉድፍ ማየት ትችላለህ። አሁን አንድ ሰው በዓይኑ ውስጥ ጉድፍ ከገባበት የራሱን ሳይወጣ የሌላውን ማየት አይችልም። ምክንያቱም የራሱን ዓይን ነው የሚያሽ፣ ያለቅሳል። ዓይኑ ስለሚያለቅስበት የሌላውን ማየት አይችልም። የሌላውን ለማውጣት መጀመሪያ የራሱን ማውጣት አለበት። ከዛ በኋላ ዓይኑ ጥርት ሲል ደግሞ የሌላውን ማውጣት ይችላል። ይህ ማለት ጉድፍ ማለት ኃጢአት ነው። መጀመሪያ የራሳችሁን ኃጢአት አስወግዱ። የራሳችሁን ኃጢአት ካስወገዳችሁ በኋላ እግዚአብሔር ያድርባችኋል፣ መንፈስ ቅዱስ ያድርባችኋል። እግዚአብሔር ያስተምራችኋል፣ መንፈስ ቅዱስ ያስተምራችኋል። ያን ጊዜ ጻድቃን ትሆናላችሁ፣ ቅዱሳን ትሆናላችሁ። እንኳን የሰዎች ኃጢአት ይቅርና ሰማይና ምድሩን ማወቅ መገምገም ትችላላችሁ። የእግዚአብሔርን ባህሪ የእግዚአብሔርን ጸጋ ማወቅ ትችላላችሁ። እግዚአብሔርን ማግኘት ትችላላችሁ። ከእግዚአብሔር ጋር መነጋገር ትችላላችሁ። ክፉንም ደጉንም ማወቅ ትችላላችሁ። ከዚያ በኋላ የሰዎችን ጉድፍ ታወጣለህ ማለት አንተ ጻድቅ ነህ፣ አንተ ጻድቅ አይደለህም ማለት ትችላለህ ማለት ነው። አባቶቻችን እኮ በዚህ ክብር የደረሱ ነበሩ። ዲሜጥሮስ የሚባለው አንዱ ታላቅ ሰው ሊቀ ጳጳስ ነው። በነገራችን ላይ የእስክንድርያ ሊቀ ጳጳሳት ነው የግብፅ የነበረ። እሱ ከጻድቅነቱ የተነሳ እግዚአብሔር ምስጢራትን ሁሉ ገልጾለት የሰማይና የምድርን ምስጢራት ገልጾለት ትርጉሙን ሁሉ ተርጉሞ ከጨረሰ በኋላ ምን አለ? ቅዳሴ ቀድሶ በሚያቆርብበት ሰዓት የሰዎቹ ኃጢአት ግንባራቸው ላይ ተጽፎ ያያል፣ ይመለከታል። እና በሕጉ መሰረት በቤተ ክርስቲያን ሕግ መሰረት ኃጢአት ያለበት ሰው ሥጋው ደሙን ከተቀበለ ምን ይሆናል? ሥጋው እሳት ደሙ ባህር ሆኖ ያሰጥማል ብለው አይደል የሚናገሩ አባቶቻችን በቅዳሴ አዋጅ ጊዜ። ስለዚህ ይህ ሰው ሥጋው ደሙን እንዲህ ኃጢአት እንዳለበት ብሰጠው ሥጋው እሳት ደሙ ደግሞ ባህር ሆኖ ያሰጥምብኛል። ስለዚህ ንስሐ ቢገባ ነው የሚሻለው። ስለዚህ አንተ ንስሐ ግባ፣ ኃጢአት አለብህ፣ ተመለስ። አንተ ደግሞ ኃጢአት የለብህም፣
ንስሐ የለብህም ግባና ቁረብ ተቀበል እያለ እየለየ ይሰጣቸው ነበረ ይላል። እንዲህ ያለ አባት እኮ ነው የሚያስፈልገን ክርስቲያኖች። ኃጢአት አለብህ ብሎ በግልጽ የሚናገር ማለት ነው። ለምንድን ነው ኃጢአት ምሳሌ ልጅ በንስሐ ግባ ብሎ የሚናገር? አሁን አደባብሰን ነው የምናልፋችሁ። ብዙ ጊዜ ስለምንፈራችሁ ግንባራችሁን አይተን ፈርተናችሁ አይ በሉ እንግዲህ ሌላ ጊዜ ይሆናል፣ ቀስ ብላችሁ ትጾማላችሁ፣ ቀስ ብላችሁ ትጸልያላችሁ፣ ቀስ ብላችሁ ትመጽውታላችሁ ብለን አለባብሰን እናልፋችኋለን ማለት ነው። ወይም አባቶቻችን እንደዚህ ያልፋችኋል፣ ስለሚፈሯችሁ ነው። አሁን ጹሙ፣ ጸልዩ፣ ስገዱ ቢሏችሁ ጥላችሁት ልትሄዱ ትችላላችሁ። አበዙብኝ ብላችሁ ማለት ነው። በዛብኝ ልትሉ ትችላል እና ጨርሰው ከሚጠፉ ብለው የአንድ ሳምንት ንስሐ፣ የአንድ ሳምንት ጸሎት፣ የአንድ ሳምንት ምናምን ብለው ትንሽ ምጽዋት እንድትመጸውቱ አድርገው ይለቋቸዋል ማለት ነው። ብዙ ስግደትም አይሰጧችሁም። ትንሽ ስግደት ይሰጧችሁና ጨርሰው ከሚጠፉ በዚያው ሄደው ከሚቀሩ ብለው ይሰጧቸዋል። እና ይህ መስተካከል አለበት። ራሳችን ልናስተካክል ይገባል። ካህኑም እንኳን እንደ ኃጢአታችን ብዛት ንስሐ ባይሰጠን አባቴ አዎ የሰጡኝን ጨርሻለሁ፣ ነገር ግን ተስማምቶኛል፣ ደግሞ ትንሽ ቢጨምሩ ደስ ይለኛል፣ ለበረከት ይሆነኛል ብለን ራሳችን ልናስጨምር ይገባል ማለት መጽሐፍም የሚለን እንደዛ ነው። አዎ አንድ ሰው ንስሐ ሲቀበል የንስሐ አባቱ ይሰጠዋል ይላል። ያንን ሰጥቶ ጨርሶ ተመልሶ ደግሞ አባቴ እኮ ስጋው ደካማ ነው፣ ልጄ ደካማ ነው ብሎ ነው ቀንሶ የሰጠኝ እንጂ ብዙ ቢሰጠኝ ኖሮ ክብር እንደማገኝበት ያውቃል፣ ስለዚህ እጄ ጨምረ ይልበለው ብሎ ይመጣል ይላል። ያን ጊዜ እንደዛ ብሎ ለካህኑ ለአባቱ ሲያማክረው በል ጨምር ፈቃዴ ከሆነማ ብሎ ይሰጠዋል ይላል። እና ሰው መጀመሪያ ራሱን ነው ማስተካከል ያለበት። ቅዱሳንን ከመገምገሙ በፊት፣ ጻድቃንን ከመተቸቱ በፊት፣ ጓደኛውን ወንድሙን ከመተቸቱ በፊት፣ ሌላውንም ከማሳቀቁ በፊት፣ ከማሳደዱ በፊት ራሱን ነው መተቸት ያለበት። ባልባልታ ሌላውን ማሳደድ የለበትም። በማያውቀው ኃጢአት ገብቶ መነከር የለበትም። ሌሎችን መውቀስ የለበትም። ስለሌላው ትችት መስጠት የለበትም። ክርስቲያኖች እውነቱን ለመነጋገር ከሆነ መጀመሪያ የራሳችን ኃጢአት እናጽዳ። ያን ጊዜ ጻድቃን ሰማዕታት የእኛ ባለሟሎች ይሆናሉ፣ የእኛ ወንድሞች ይሆናሉ፣ የእኛ አባቶች ይሆናሉ። እንግዲህ ከዚያም አልፎ ከእነሱ ክብር እንስተካከላለን። በዓለም ላይ የኖሩ ጻድቅ መሆን ይቻላል። ክርስቲያኖች እነሱ ገዳም ገብተው ነው ልንል እንችላለን። በዓለም ላይ እየኖሩ ጻድቃን የሆኑ በጣም ብዙዎች ናቸው። እነ አብርሃምን ስንመለከት፣ እነ ኢዮብን ስንመለከት፣ እነ ዳዊትን ስንመለከት፣ እነ ሰሎሞንን ስንመለከት፣ እነ ሙሴን ስንመለከት፣ ሌሎችንም ቅዱሳን በዓለም ላይ ነው የኖሩ። ገዳም ገድመው እየሰገዱ እየተንበረከኩ በዋሻ በፍርኩታ ውስጥ አይደለም የኖሩ። ያ አሁን በአዲስ ኪዳን የመጣ ነው። በአዲስ ኪዳን የመጣ ነው። ከዚያ በፊትም አንዳንዶች አልፎ ነበሩ። እነ ዮሐንስን የመሰሉ እነ ኤልያስን የመሰሉ ሰዎች ነበሩ። በገዳም ውስጥ የሚኖሩ ብቻቸውን የሚኖሩ ከሰው ተለይተው ሰዎች ነበሩ። ያ ቢሆን ብቻቸውን አልኖሩም። ወጥተው እያስተማሩ ነበር። እያስተማሩ ግን ሰዎች የሚያደርጉትን ድርጊት አያደርጉም። ቤት ሲሰሩ አይውሉም። ከብት ሲጠብቁ አይውሉም። ሲደክሙ ሲወጡ አይውሉም። ስለ ስጋቸው፣ ስለ ሀብት፣ ስለ ንብረት የሆነ ነገር ሲያካብቱ አይውሉም። ሲያስተምሩ ውሃ ቀጁንም እንጨት ሰባሪውንም ከብት ጠባቂውንም እየሰበሰቡ እግዚአብሔር እንዲህ ይላል ስማ ሕዝቤ ወገኔ እያሉ ሲናገሩ ይኖሩ ነበረ ነው በዚያን ዘመን የነበሩት። በዓለም በአዲስ ኪዳን ያሉት አባቶቻችን እንደሚታወቀው ገዳም ገድመው በበረሃ ወድቀው ይኖራሉ። ከዚያ በኋላ እግዚአብሔር ጽድቃቸውን አይቶ ትሩፋታቸውን ተመልክቶ ሰዎችን ይሰበስብላቸዋል። ወደ እነሱ ይሄዳሉ። ሰዎች ሲሄዱ ያስተምራቸዋል፣ ይመክሯቸዋል። የእግዚአብሔርን ጥበቃ የእግዚአብሔርን አድኖት በሚገባ ያስተምሯቸዋል። ያን ጊዜ ሰዎች ደግሞ ምን ይላሉ? አንዳንዶቹ አይ እንዲያው በዚህ ገዳም ውስጥ ምንድን ነው እየሰራችሁ የምትኖሩ ይሏቸዋል። የእግዚአብሔርን እያመሰገንን ምን ታነባላችሁ አለ ይሏቸዋል። የምናነብ የእግዚአብሔርን ፍጥረት ነው፣ የእግዚአብሔርን ስነ ፍጥረት ነው ይሏቸዋል። አንድ ፈላስፋ መጥቶ አባ እንጦንስን ሊጠይቀው ምን አለ? እንዲሁ አባቴ በዚህ ገዳም ውስጥ ስትኖሩ
ምንድነው የምታነበው ነገር የለም። ፈላስፋ በባህሪው ያንንም እየቃረመ እያነበበ ፈላስፋ ነኝ ነው የሚለው። እሱም ይጽፋል የፍልስፍና መጽሐፍ እና አባ እንጦንስ ምን አሉት? የኔ መጻሕፍቶቼ እነዚህ የእግዚአብሔር ፍጥረታት ናቸው አሉት። አሁን እነዚህ እጽዋትን ራሱ ማንበብ ንባብ ነው። ሌላውም ፈላስፋ ቢጽፍ እጽዋቱ በዚህ ዘመን ያድጋል፣ በዚህ ዘመን ይደርቃል፣ በዚህ ዘመን ያፈራል፣ በዚህ ዘመን ያብባል እያለ ነው የሚጽፈው ማለት ነው። እነዚህ ቅዱሳን ደግሞ አይ መጽሐፍ አያስፈልግም ራሱ እግዚአብሔር ጽፏቸው አይደለ ብለው እነዚህ ሲያነቡ ይውላሉ ማለት ነው። ይህ ሁሉ የፈጠረ እግዚአብሔር ተመስገን፣ የሚበላውን የሚጠጣውን አየር የሚያመርቱትን እነዚህን እያሉ ሲያመሰግኑ ይኖራሉ ማለት ነው። እና እግዚአብሔር ቤተሰቦች የጻድቃን ክብር በጣም ብዙ ነው፣ ውድ ነው። የጻድቃን ረድኤታቸው በረከታቸው ከሁላችን ጋር ይሁን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤትና በረከቱ ከኛ ጋር ይሁን። በምልጃው በጸሎቱ ከእግዚአብሔር ዘንድ ያስታርቀን። ሁላችሁም ተነሱና ወደ ጸሎት እንሄዳለን ማለት ነው።